የተረሳ ፋይል ይዤላችሁ መጥቶ ይህን ቪዲዮ እስከ መጨረሻው ሁላችሁም ካዳመጣችሁት ሁላችሁም ኦ ልክ ነሽ ለካም ትላላችሁ ማለት ነው። ዛሬ እንግዲህ ከፈኪያ ቤት ሄጄ ቪዲዮ ሳይ የሆነ ኮሜንት አንብቤ መጣሁ ማለት ነው። እሱም እኔ ወላሂ እርስት አድርጌዋለሁና ለካም ፈኪያ ብላለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የባርክ ቤተሰቦች ሰላም ብያለሁ። የዳኒ አልሐምዱሊላህ ዛሬም ተመልሼ መጥቻለሁ። ተመልሼ ስመጣ በአህሙዬና በፈኪሃ በንጉሱና በሞናሊዛ ወይም እንግዲህ በፍድቅልቋ ፈኪሃ እንግዲህ ምንድነው የተረሳ ነገር ብቻ ቪዲዮ ሁላችሁ ስትጀምሩ ላይክ አድርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። በጣም ሁላችሁም ረስታችሁት በነገራችን ላይ ይሆናል ማለት ይሄን ነገር ታስታውሳችሁ ብቻ ወላሂ በሳቅ ነው ብትወጡ። እኔ ራሴ በሳቅ ነው የሞቱኝና እሱ ምንድነው ተሎብዬ ወደ ገድለው ነው የምገባላችሁ። እና እንግዲህ ወደ ገድለው ስገባ ያው የትናንትና ያልኳችሁን ነገር ሁላችሁ አመሰግናችኋለሁና ባልኳችሁ ቃል መሰረት ሁላችሁም አመሰግናለሁ ብቻ እና እሱን ደግሞ በቀጣይ ደግሞ ዱቅ አረግላችኋለሁ ወይም አመጣላችኋለሁ ማለት ነው። ያኔ ቃል ነው። ዛሬ ግን አንድ የተረሳ ፋይል ላስታውሳችሁና ሁላችሁም በፈኪያ ቤትም ሆነ በአህሙዬ ቤትም ሆነ ሁለታቸውም ስለ አሉነ እኛ እነሱ ስለተጣሉ ያኔ ታርቀው ደግሞ ማለት ተጣልተው ስለታረቁ በቃ ሁላችንም ረስተነው ነበረ እና እነሱ ረስተውት ይሆን ወይስ እኛን ማስታወስ ያለብን? ያው ሁለቶች እንግዲህ በዚህ ሳምንት አይታቸዋል። ስጦታ በስጦታ ሆነዋል። በጣም እየተንበሻበሹ ነው። አሁንም ትናንትና ኬክ ቆርሶላታል። ዛሬ ደግሞ ፈኪሃ ያው ትንሽ ኢንሻአላህ ይሄን ደግሞ ቀስ እያልን እንመጣበታለን። ብቻ ፈኪሃ 100 ሺህ እስከምትገባ ችግር የለም ይስሩ ይቀላለዱ። ብዙዎች ያው ዛሬ ኮሜንት ፈኪሃ ቤት አንብቤ ነበር። ያው ወጣ ገባ ነው። ስድብም አለ ምንም አለ ምክርም አለ ምናምን ነገር ፈኪሃ አትመከርም ማለት የተመከረች ልጅ እና ለማንኛውም ቪዲዮ አላብዛባችሁ ወይም ወሬ አላብዛባችሁ። ወደ ገደለው ግቢ በሉ ማለት ወደ ገደለው ነው የምገባላችሁ። ታዲያ ወደ ገደለው። ኧረ ወይኔ እንዲሁ ምን አይነት ነሽ ነው የምትሉኝ? እንዴ እኔ አረሳም መቼም ቢሆን አረሳም። ለምን ብትሉ 1 2 3 እሺ አሁን ልላችሁ ነው። እንዲ አህሙ ፈኪሃ 50 ሺህ አስታውሳችኋል? 50 ሺህ ፈኪሃ እኔ 50 ሺህ ስገባ ለእናቴ ስጦታ ሰድላታለሁ ወይ እሰጣታለሁ ብላ ነበረ። ብላለች አላለችም? ብላለች ብላችሁ ሁላችሁም ኮሜንት ላይ ማስቀመጥ አለባችሁ። እና ፈኪሃ እንዴት ረሳሽው? ወይስ አህሙዬና ፈኪሃ ያው ተጣልተው ነበር አይደል? በመሀል በሁለታቸው መሀል ያው ትንሽዬ ጋብ ተፈጥሮ ነበር ለ5 ወር ኦር ለ6 ወር እና ለዚያ ነው መሰለኝ እና እነሱ ቢጣሉ ያው ፈኪሃ በሳምንት መጣች፣ በሁለት ሳምንት መጣች። ቪዲዮ እየሰራች ነበረ። ብቻ እንግዲህ ከ50 ሺህ በላይ ነው ሁለቶች። ፈኪሃ ማለት ፈኪሃ 70 ሺህ አህሙዬም እንደዚህ ወደ 75 ሺህ ምናምን ገብተው ነው የተጣሉ እና ስለዚህ እኛ አያቷን አንዴ አምጥተው አዲስ አበባ አይተናል። ደግሞ ከዛ በኋላ ለእናቴ 50 ሺህ ስገባ ስጦታ እንልካለን ብላችሁ ነበር ሁለታችሁ እና ቃል ስለሆነ እናት ስለሆነ ስለዚህ ለእናቶች ቃል የተገባውን ነገር ይፈጽሙ የምትሉ ከዚህ ቤትም ኮምቱ አህሙዬም ሆነ ፈኪሃም ሆነ ቪዲዮ ሲለቁ ለእናትሽ 50 ሺህ ስገባ ስጦታ ሰጣታለሁ ብለሻልና እናቷን አምታ በአካልም ሆነ በቪዲዮንም ሆነ መሰጠት አለባቸው የምትሉ ልጆች እንግዲህ አርሰውትም ይሄ ነው። ተሎብዬ ወደ ገደለው ገብቼላችኋለሁ እና እኔ መቼም ቢሆን አረሳሁትም። ዛሬ እኮ ነው ዝም ብዬ እነዚህ ልጆች በቃ የድሮ ማንነታቸው እየተመለሰ ስለሆነ ሲቀላለዱ ምን ሲሉ እንዴ ለካ ፈኪሃና አህሙዬ 50 ሺህ ስንገባ ያው ለእናት ስጦታ ሰጣለሁ ብላ ነበር ብዬ በቃ በሀሳብ መጣልኝ። ከዛ በኋላ ኮመትኩኝ እና ይሄ ነገር ላዝም መፈጸም አለበት። ያው ቃል ስለሆነ እኛ ደግሞ እናንተ ብትረሱ ኦዲየንስም ሆነ ተመልካችም ሆነ ዩቲዩበርም ሆነ የተባለችውን ነገር ያቺ ነገር እስካልተፈጸመች ድረስ አንረሳም እና ስለዚህ ለምን ቃል ስለሆነ የእናትሽን ቃል መፈጸም አለብሽ። አያችን አምጥሽ ባለፈው ድምጻቸውን ሰምተናል። ከዛ በኋላ ፈኪሃና አህሙ እየተጣሉ አሁን በዚህ ሳምንት የኔ ሞናሊዛ እነዚህ ልጆች ግን ምንድነው ነገራቸው? አረ ነገራቸው ብቻ ደስ ይላል። ኢንሻአላህ እንግዲህ ፈኪሃም በቅርቡ ማለቴ 100 ሺህ ትገባለች እና
ያው አህሙዬ እንዳለው ዛሬ በጣም በትልቅ ሰርፕራይዝ እና የሆነ ብቻ ትልቅ ነገር አለ ወይም ጥሩ ነገር አለ ብሏል። እሱንም እንግዲህ ኢንሻአላህ አላህ ካለ ወደ ሀላሉ ያው ሊጋቡ ይሆናል። ምን አልሽ ሀሲና? ተመለሽ ወደ ራስሽ ማለት ነው። ቀስ በይ። አሁን አይደለም ሚስጥር ማውጣ ዛሬ ሳይሆን ዛሬ በቃ ትናንትና በፈኪያ ቪዲዮ ለቃ ነበር። በሱም አንዳንድ ሀሳብ መስጠት እፈልጋለሁ። ዛሬም አንዳንድ ልጆች አህሙዬን አክብሪ ወንድ ነው እነሱ እየተጫወቱ ነው፣ ስራ ነው፣ ሁለቶች ምንም አይጣሉም፣ ተጣልተው አይጣሉም እና ዝም ብላችሁ ተመልከቷቸው። ኢንሻአላህ ፈኪያ ደግሞ ወደ ራሷ አድረስ ተመልሳ አህሙዬ ነው። አንዳንዴ በነገራችን ላይ ትክክል ናቸው። ቀልድ ሲበዛ ጥሩ አይደለም። ዝም ብለው እንደ ማንኛቸው ቪዲዮ ሰው እንደ ማንኛውም ሰው ቪዲዮ ሰርቶ ምናምን ነገር ቢለያዩ ጥሩ ነው። ግን አንዳንዴ እንደዚህ መደዋደር ታውቃላችሁ፣ በጣም ብዙ ሀሳቦች አሉብን የሆነ ነገር እንትን ብላላ እንደዚህ ቀልድ ምናምን ሲበዛ ደግሞ ጥሩ አይደለም እና ፈኪያ ይሄን ቀልድ ሽንትተሽ ቪዲዮ ምናምን ነገር ብትሰሩ በጣም ደስ ይለኛል ማለት ነው። ሁለታችሁም ወዳቸዋለን። ሁለታችሁም እንቁ ናቸው። በጣም ታዳጊዎች ናቸው። ከዚህ በላይ ሰርታችሁ የምትለወጡ ይሆናል ኢንሻአላህ። የእናንተን እያዩ ደግሞ በጣም ብዙ እህቶቻችን ወደ ሚዲያው እየመጡ ይሰራሉ፣ ይቀየራሉ፣ ይለወጣሉ እና የኔ ሀሳብ ይሄ ነው። ግን ብዙ ቀልድ አታብዙ። ታውቃላችሁ ሰዎች አሁን የሆነ ትንሽዬ ስበብ ነው እና አሁን አህሙዬም እንደዚህ ሴት ልጅ መቆንጠጣ ያማል እንዲህ ሁሌ ያማልና ፈኪያም ያው ትንሽዬ ቀልዱን እንትን በይው ማለት ብዙም አትቀልጅ፣ ጥሩ ምስል አይደለ። እኛ ሁለታችሁ እንድትለያዩ አንፈልግም። ሁለታችሁ አብራችሁ እንድትሰሩ ነው የምንፈልግ። በተለይ ደግሞ በጣም ብዙ ሰው ይወዷቸዋል፣ ያከብራቸዋል። አህሙዬና ፈኪያ አብረው ሲመጡ በጣም ያለ ሚዲያው እንደዚህ ነው። በጣም ደስ ይላል እና ሁላችሁንም በጣም አመሰግናችኋለሁ። ከጎኔ ሆናችሁ ስለምታበረታቱኝ ላይካችሁን ስለደረሰኝ አመሰግናለሁ። በቀጣይ ቪዲዮ ደግሞ እንግዲህ ያልኳችሁን ቃሌን እፈጽማለሁ። ከ50 በላይ ወይም ከ60 በላይ ላይክ ካለው በፈኪያና በአህሙዬ የሰማሁት ነገር አለኝ፣ እሱን እነግራችኋለሁ ብያለሁ። ዛሬ ግን ስለ እናቷ 50 ሺህ ስለገባቸው ስለ እሱ ትዝ ብለኝ ይሄን ነገር ሁላችንም መኮመት አለብንና እንግዲህ በቀጣይ ቪዲዮ ደግሞ እስከምንገናኝ ቸር ዋሉልኝ፣ ደህና ቆዩልኝ። ወዳችኋለሁ፣ አከብራችኋለሁ። አሁንም ደግሞ ሁሌም ትብብራችሁን ሻለ ይበልጥ የቤቱ ባለቤት በቅርብ ቀን ወደ ራሱ ይመለሳልና በራሱ ይመጣል። የራሱን ድምፅ ተሰሙታላችሁ። አሁን ግን ያው ስላልተመቻቸለት ለሳምንትም ሆነ ለ10 ቀን ለ5 ቀን ሆነ እኔ ነኝ ያለውኝና ሁላችሁም ይህን ቤት ላይክ እያደርጋችሁ ሰብስክራይብ እያደርጋችሁ 10 ሺህ አስገቡት። በቅርብ የቤቱ ባለቤት ሙባረክ ይመጣል እላችኋለሁና ነገ ደግሞ አዲስ ወሬ እንደምነግራችሁ እርግጠኛ ነኝ። አመሰግናለሁ።